ሰላም እንዴት ናችሁ? የግሬስ አካዳሚ ነው። ይሄኛው ጃቫስክሪፕት ቱቶሪያል ሲሪሳችን ነው። በዚህኛው ክፍል ስለ ቤዚክ ኦፕሬተርስ ኤንድ ማቴማቲክስ ኢን ጃቫስክሪፕት እናያለን። እዚህ ጋር እንደምታዩት ኦፕሬተርስ ኢን ጃቫስክሪፕት ብዬ ጉግል ላይ ሰርች አድርጌ ነበር። ያመጣልኝ ዲፊኒሽን እዚህ ጋር እንደምታዩት ኦፕሬተርስ ኢን ጃቫስክሪፕት አር ሲምቦል ናቸው ኦፕሬተሮች ማለት ነው or keywords that perform operations on values and variable ባጭሩ ኦፕሬተሮች ጃቫስክሪፕት ላይ ሲምቦል ናቸው ከዛውጭ ደግሞ ቫልዩዎች እና ቫሪያብሎች ላይ ምን ያደርጋሉ ኦፕሬሽኖች አፕላይ ያደርጋሉ ኦፕሬሽኖች አፕላይ ያደርጋሉ እነዚህ ኦፕሬሽኖች ምን ሊሆኑ ይችላሉ አርithmetic ኦፕሬሽኖች ሊሆኑ ይችላሉ like arithmetic operators ለምሳሌ addition subtraction addition ለምሳሌ ምን ላይ ነው አፕላይ የሚሆነው ቫልዩ ነምበር ላይ አይደለ subtraction multiplication assignment ኦፕሬተሮች አሉ ቫሪያብል ዲክሌር ስናደርግ እቺን ቫልዩ ለምንጠቀመው አይደለ እነዚህ ሲምቦሎች ምን ይባላሉ ኦፕሬተር ይባላሉ ስለዚህ ወደ ቪዥዋል ስቱዲዮ እንሄድና ስለነዚህ ማውራት እንጀምር ነገር ግን ስለ ኦፕሬተርስ ከማውራት ከመጀመራችን በፊት የተወሰኑ ተርሞች እንድታዩልኝ ይፈልጋል የመጀመሪያው let's say num sum is equals to 5 plus 2 ልበል እዚህ ጋር ሶስት ነገሮች አሉ የመጀመሪያው ኦፕራንድ የሚባል ኮንሰፕት አለ ምን ላይ ጃቫስክሪፕት እዚሁ ኦፕሬተርስ ላይ ኦፕራንድ ማለት ዲፊኒሽኑ it on an operand is a value or a variable that an operator acts upon operator ምንድነው ብለናል እነዚህ ሲምቦሎቹ ናቸው ስለዚህ operand ደግሞ ምንድነው a value ዳታ ሊሆን ይችላል ኦፕሬተሩ አክት የሚያደርግበት ስለዚህ እዚህ ጋር ኦፕራንዶቹ ምንድናቸው 5 እና 2 ናቸው ማለት ነው እዚህ ላይ አክት ያደርግ ያለው ማን ነው ይሄ ኦፕሬተሩ ነው ማለት ነው ከዛ በተጨማሪ ሁለት አይነት ኦፕሬተሮች አሉ የመጀመሪያው ዩናሪ ኦፕሬተር ይባላል ሁለተኛው ደግሞ ባይነሪ ይባላል ባይነሪ ሲባል ምን ማለት ነው አሁን ለምሳሌ ባይነሪ ኦፕሬተር ኤግዛምፕል ከወሰድን ለምሳሌ እዚህ ጋር የባይነሪ እና ዩናሪ ኦፕሬተር ልዩነት ላሳያችሁ ዩናሪ ኦፕሬተር ለበልና ከዛ በኋላ ለምሳሌ x ይሄ ምንድነው ኔጌቲቭ 1 አይደል እቺ ኔጌቲቭ ሳይን ዩናሪ ኦፕሬተር ትባላለች ለምን አንድ ቫልዩ ላይ ነው አክት ያደርገች ያለችው ከዛ በኋላ ግን y የሚባል ቫልዩ ሊጨመርና 10 ብዬ ከዛ በኋላ z x + y ብል ምን ይሆናል ይሄ ፕላስ ኦፕሬተር ባይነሪ ኦፕሬተር ለምን ሁለት ኦፕራንዶች ላይ አክት ያደርጋሉ እነዚህ ሁለት ኦፕራንዶች ምንድናቸው x እና y ናቸው ስለዚህ ኦፕራንድ ምንድነው ማለት ነው ቫልዩ ነው ቁጥር ሊሆን ይችላል ኦር ደግሞ ቫሪያብል ሊሆን ይችላል አሁን እዚህ ጋር x እና y ምንድናቸው ቫሪያብል ናቸው እዚህ ጋር 10 ሲደመር 10 ሲቀነስ 6 ባረግ ኦፕራንድ ኦፕሬተሩ ማይነስ ነው ኦፕራንዶቹ ምንድናቸው 10 እና 6 ናቸው እዚህ ጋርስ 10 እና 6 ምንድናቸው ቫልዩ ናቸው x + y እዚህ ጋር ደግሞ አለ እሱ ደግሞ ምንድነው ቫሪያብል ነው ስለዚህ አይ ቲንክ ክሊር ነው የኦፕራንድ ዲፊኒሽን ኦፕራንድ ምን እንደሆነ ገብቷችኋል ሁለተኛ ዩናሪ ኦፕሬተር ምን እንደሆነ ዩናሪ ኦፕሬተር ይሄ ኔጌቲቭ ሳይን ኤግዛምፕል ነው ከዛ ባይነሪ ኦፕሬተርም ገብቷችኋል ብዬ አስባለሁ ዩናሪ ሲሆን አንድ ቫልዩ ላይ ኦር ደግሞ አንድ ቫልዩ ላይ አፕላይ ኦር ደግሞ አክት የሚያደርግ ምንድነው እንትን ነው ኦፕሬተር ነው ለምሳሌ አሁን እዚህ ጋር ፕላስ ባደርግም ፖዚቲቭ 1 ማለት ነው ይሄም ዩናሪ ነው ነገር ግን እዚህ ጋር ሌላ ቫልዩ ቢጨምር ይሄ ፕላስ ሳይን ምን አረገ ማለት ነው ፕላስ 1 ባረግ ምን አረገ ይሄ ፕላስ ሳይን ሁለት እና አንድ ላይ ነው አክት የሚያደርገው ያኔ ምን ሆነ ባይነሪ ሆነ እነዚህ ሁለት እና አንድ ደግሞ ምን ይባላሉ ብለናል ኦፕራንድ ይባላሉ ይሄን ኔል ኤክስፕሌን ካረኩት በቂ ይመስለኛል ስለዚህ ስለ ማቴማቲካል ኦፕሬሽኖች ኦር ስለ ማቴማቲካል ኦፕሬተርስ እናውራ ማቴማቲካል operators
ኦፕሬተር ሶ ስፔሊንግ ላይ ብዙ ጎበዝ አይደለም ማቴማቲክ ጃቫስክሪፕት ሁሉንም ስታንዳርድ አርithmetic ኦፕሬሽኖች ሰፖርት ያደርጋል addition subtraction multiplication division remainder or ደግሞ ሞጁሎ ምንለውና ኤክስፖኔንሻል ሌሎችም ብዙ ስለዚህ ያው addition ኦፌስ ነው ለምሳሌ num1 እንበልና ያ num1 is equals to 10 ከዛ በኋላ num2 20 ይሁን ከዛ ይሄው ራሱ ጀነሬት አድርጓል አወራን ባረክ ፕሪንት የሚሰራ አይመስለኝም ያ ፕሪንት አይሰራም ስለዚህ ፓይተን ላይ ነው እንጂ ጃቫስክሪፕት ላይ አይሰራም 20 ልበልና console.log ብዬ በነም በአዲሽን ልጀምር ይሄን ሙሉ እንትን ኮፓይለት ነው ጀነሬት ያደርጋልኝ ያለው ስለዚህ አሁን num1 plus num2 obviously addition ምንም ቤዚክ ኮንሰፕት ነው subtractionም multiplicationም divisionም maybe modulo ትንሽ ኮንሰፕት ሊፈልግ ይችላል አሁን ይሄንን ረን እናርገው ስለዚህ የመጀመሪያው 30 minus 10 300 something 200 ያ ከዛ 0.5 10 ሲካፈል ለ2 ከዛ በኋላ 10 ሞጁሎ 10 ስንት ይሆናል 10 ይሆናል ይሄ እንዴት happen አደረገ ስለዚህ ስለ ሞጁሎ ትንሽ እናወራ ኦር ደግሞ ሌሎቹ ግልጽ ስለሆኑ ማለት ነው ሞጁሎ ምንለው ይሄ ሳይን ማለት ነው ምን ይባላል ሪሜይንደር ኦፕሬተር ይባላል ሪሜይንደር ኦፕሬተር ምንድነው የሚያደርገው ሪሜይንደር ኦፍ የዲቪዥን ኦር ደግሞ የሆኑ ሁለት ቁጥሮች ተካፍለው የሚመጣውን ቀሪ ነው የሚሰጣቸው አሁን ለምሳሌ ቤዚክ ማትስ ስለሆነ 7 ሲካፈል 3 ስንት ይሆናል ሁለት ይመጣና ስንት ቀሪ ይኖረዋል አንድ ቀሪ አይኖረው ያን ውጤት ነው ማለት ነው የሚሰጣችሁ ባጭሩ ቤዚክ አይ ቲንክ ማትስ ቤዚክ ማትስ ስለሆነ ያን ያህልም ማብራራት የሚጠበቅብኝ አይመስለኝም አሁን 7 ሞጁሎ 3 ባረጋው ስንት ነው የሚሰጠኝ 7 ሲካፈል ለ3 ያው ዴሲማል አያረጋውም ለዛ ነው አሁን ረን ባደርገው ቀሪው አንድ ነው ኦብቪየስሊ ይሄው አንድ ነው የሚሰጠኝ ሌላ ቁጥር እንገምት ለምሳሌ 13 ሲካፈል ለ 13 ሲካፈል ለአንድ 13 ሲካፈል ለአንድ ስንት ይቀራል 13 ለአንድ ሰው ብትሰጡት 0 አይደል እንደሚቀረው ዋይ ኦኬ ሲካፈል ስላደረኩት ሶሪ ሞጁሎ ባደርገው ሪሜይንደሩ ስንት ይሆናል 0 ያ ስለዚህ ሌሎች ኤግዛምፕሎች አሁን ለምሳሌ 5 ሞጁሎ 2 ስንት የሚመጣ ይመስላችኋል 5 ሲካፈል ለ2 ቀሪ ውጤቱ ምንድነው የሚሆነው አንድ ነው የሚሆነው ኮፌስ ራይት ለሁለት ሰው ሁለት ይደርስና አንድ ይቀራል አንድ ደግሞ ሁለት ሰው ሊካፈል አይችልም 0.0.5 ካላረጋችሁ ሌትስ ሴሺ 8 ለ3 ሰው ብታደርጉት ስንት የሚሆን ይመስላችኋል 8 ለ3 ሰው ሁለት ይደርስና ሁለት ይቀራል አይደል ስለዚህ ሪሜይንደር ይሄ ሪሜይንደር ኦፕሬተር ኦር ደግሞ የሞጁሎ ኦፕሬተር ኮንሰፕቱ መጣላችሁ ያስባለሁ ከዛ በኋላ ወደ ምን እንለፍ ወደ ኤክስፖኔንሻል ኦፕሬተር ኤክስፖኔንሻል የሚባለው ደግሞ ደብል ስታር መልቲፕሊኬሽን ምን ነበር ሲንግል ስታር አይደለ ኤክስፖኔንሻል ደግሞ ደብል ስታር ነው ኤክስፖኔንሻል ባጭሩ ምንድነው a to the power of something ማለት ነው አሁን ለምሳሌ console.log ልበልና 2 ከዛ 2 times ይሄ 4 ነው የሚሰጠን multiplication ስለሆነ ማለት ነው ስታር ደብል ሳረግ ግን ምን ይያልኩ ነው 2 or ደግሞ ያ 2 to the power of 2 ማለት ነው ስለዚህ ሁለትን ሁለት ጊዜ ማለት ነው ስቲል ስንት ነው 4 ነው እዚህ ጋር 3 ባደርገው ምን የሚፈጠር ይመስላችኋል 8 ይመጣል ለምን ሁለትን 3 ጊዜ ማለት 2 ሲባዛ በ2 ሲባዛ እንደገና በ2 8 that's right በቃ ይሄ ነው ኮንሰፕቱ ሌላ ምንም ከባድ ነገር የለውም ኤክስፖኔንሻል ይሄ ነው ማትስ ላይ በደንብ የምታስተውሱት ነገር ነው ሌላኛው እንድናወራው ፈልገው ኮንሰፕት ምንድነው string concatenation with binary plus በዚህ ሳይን
ስትሪንጎችን ኮንካትኔት ማድረግ ማለት ነው አሁን ለምሳሌ ሌትስ str ልበልና ከዛ በኋላ እዚህ ጋር my ብል ከዛ በኋላ my ብል እዚህ ጋር ፕላስ ዋይ ለምንድን ነው ወደዛ እየወሰደኛለሁ my ፕላስ ከዛ እዚህ ጋር string ብል አሁን ምን እያደረኩ ነው ሁለት ስትሪንጎችን ኮንካትኔት እያደረኩ ነው or ደግሞ መርጅ እያደረኳቸው እያጣበቅኳቸው ነው አውትፑታቸው ምንድነው የሚሆነው obviously my string ነው የሚሆነው አይደለ console.log ብዬ ባመጣው my string አንድ ላይ ነው የሚሆነው ከዚህ ፊት በተደጋጋሚ አይተናል ይሄ አሁን ሩል ምን ላይ አፕላይ ያደርጋል እዚህ ጋር ቁጥር ብናደርገው ምን ይሆናል one string ሆኖ ይመጣል ይሄ ምን ይባላል string concatenation with binary plus ይባላል so ባጭሉ ይሄ ነው ኮንሰፕቱ ሌትስ እስቲ የሆነች ነገር ደግሞ አሁን እዚሁ ቴስት እናርጋው ስለ ኦፕሬተርስ አይደል ያወራን ያለነው ሌትስ console.log እንበልና ያው ቫሪያብል ሳንጠቀም ቀጥታ አፕላይ እናርግ 2 + ከዛ በኋላ 1 አረግን ይሄ ውጤቱ ምን የሚሆን ይመስላችኋል ገምቱ እስቲ ረል አርገው አያችሁ 41 ሆነ ይሄ ለምን ሆነ ይሄ ሆነበት ምክንያት መጀመሪያ 2 + 2 ኢቫሉዌት ይደረጋል 2 + 2 ስንት ነው 4 ይሆናል ስለዚህ 4 ያደርጋታል 4 + 1ስ ኢምፕሊሲትሊ ፎርሙላ ወደ ምን ይቀይራታል ወደ ስትሪንግ ይቀይራትና ኮንካትኔት ያደርጋቸዋል ማለት ነው ስለዚህ 41 ይመጣል ማለት ነው ራይት ሌላ ደግሞ ክሪቲካል ብዬ ማሰበው ነገር አሁን ለምሳሌ እቺ ሳይን ብትቀየርስ ማይነስ ቢሆንስ ምን ይፈጠር ይመስላችኋል አራል አድርገው 3 ሆነ እኔ 31 ነው ኤክስፔክት ያደረኩ የነበረው ግን 3 ሆነ ሶ እቺ ኮንካትኔሽን ሎዋ መስራው ምን ላይ ነው ማለት ነው ባይነሪ ፕላስ ላይ ነው በዛ መንገድ ከስትሪንግ ጋር ቢሄቭ የሚያደርገው ነው እዚህ ጋር ምንድነው ያደረገው 2 ሲደመር 2 4 ነው ከዛ በኋላ ይሄንን 4ን ወደ ስትሪንግ ከመቀየር ይልቅ አንድን ወደ ምን ይቀይራታል ወደ ነምበር ኢምፕሊሲትሊ ይቀይራትና ምን ያደርጋል ይቀንሳል ስለዚህ ስንት ይመጣል 3 ይመጣል ማለት ነው ሶ ትንሽ ጃቫስክሪፕት ዊርድ ነገር የተወሰነ ይኖረዋል ሶ ያው ተማረግ ነው ዲል ማድረግ ነው ሌላ ምናልባት እዚህ ላይ በናወራ ብዬ ማስበው ኦፕሬተር ፕሪሲደንስ የሚባል ኮንሰፕት አለ እሱ ደግሞ ማትስ ላይ ብዙ ጊዜ ባዮማስ ተብሎ ተምረናል እና ሜቢ እሱን እንደውም ራሳችሁ ከጂቢቲ ላይም ኦር ጉግል ላይም ትንሽ ዲቴል ቼክ ለማድረግ ሞክሩ ኮንሰፕቱ ምንድነው ልንገራችሁ ኦፕሬተር ፕሪሲደንስ ኢን ዋት ኢን ጃቫስክሪፕት ብላችሁ ማለት ነው ስለዚህ ወደ ምን የመጨረሻው እዚህ የዛሬው ቪዲዮ ላይ ስለ አሳይንመንት ኦፕሬተር እናወራ አሳይንመንት ኦፕሬተር እስከዛሬ ድረስ ምን ስናደርግ ነበር ስለ ስፔሊንጉ ይቅርታ ለምሳሌ ቫሪያብል ዲክሌር ስናደርግ let x = 2 እንላለን እቺ ሳይን ምንድናት = ናት አይደለች እቺ = ሳይን ሳትሆን ጃቫስክሪፕት ላይ ምንድናት አሳይንመንት ኦፕሬተር ናት ይሄ ምን ማለት ነው እዚህ ጋር እየነገራችሁ ያላችሁት ምንድነው ይሄ ሁለት የተባለም ቫልዩ x ላይ ምን አርግልኝ ስቶር አርግልኝ ይያላችሁት አሁን እዚህ ጋር መጥቼ ለምሳሌ console.log ብዬ ከዛ በኋላ xን ፕሪንት ባደርገው obviously ምንድነው የሚያደርገው xን ሳይሆን ታይፑን ዳታ ታይፑ ምንድነው x ነምበር አይደል እንደሚሆነው ራይት ነምበር ነው የሚሆነው let's say ግን ይሄውን አሳይንመንት ስለሆነ ደብል ባደርገውስ ምን የሚፈጠር ይመስላችኋል let x = 2 ኢኳል ሳይን አሁን እዚህ ጋር ማይሰራበትስ ምክንያት ምንድነው x ምን ስለሆነ ነው just variable undefined ስለሆነ ነው 2 ባረገውስ
ያ ስለዚህ ትንሽ ኮንፊዝ አደረኳችሁ እዚህ ጋር ያወራሁትን ነገር እርሱት it doesn't matter ሶ ባጭሩ ይሄ ምን ይባላል አሳይንመንት ኦፕሬተር ይባላል ኢኳል ሳይን አይደለም ኢኳል ሳይን ጃቫስክሪፕት ላይ ምንድነው ደብል ሳይኑ ነው ይሄ ደብል ኢኳል ነው maybe I think this is enough for operators in JavaScript so ኤዳይል ካወራን ብዙ ሌሎች ኦፕሬተሮች አሉ let's say increment የሚባል ኦፕሬተር አለ decrement የሚባል ደብል ሃይፈን ኦፕሬተር አለ እነሱ እናንተ or live sessionአችን ላይ እናወራባቸዋለን እናንተም በራሳችሁ ሪሰርች ለማድረግ ሞክሩ ሌሎች ደግሞ bitwise operators አሉ like end አለ or አለ maybe maths ላይ ሎጂክን ስትማሩት እዚህ ይላችሁ ይሆናል ፍሬሽማን ላይም ጭምር XOR አለ ይሄ ዲጂታል ሎጂክ ላይ ኮምፒውተር ሳይንስ ተማሪዎች ተዚህ ሊላችሁ ይችላል ከዛ በኋላ ኖት አለ maybe left shift የሚባል አለ ይሄ ሁሉ ዲጂታል ሎጂክ ላይ or I think አንዳንድ ኮርሶች ላይ ኮምፒውተር ሳይንስ ላይ አለና እንደዚህ አይነት ብዙ ኦፕሬተሮች አሉ እኔ ግን ቤዚኩን ያወራውላችሁ ለዛሬ በቃል በቀጣይኛው ክፍል ስለ ኮንዲሽናል ስቴትመንት እናወራለን Thank you